ምግብ ቤቱም ስሙም ይጠቀሳል። ይሄን ነገር ጥፋት ካረገል እሱም እኮ ያጠፋው ባይመስ እንዳትከፍጂ ያጠፋው ጥፋት ተነግሮት ወገናችን ነው። ማንንም አሳልፎ የሚሰጠው ሰው የለም። ገባሽ? ልጅቷን ይቅርታ ይጠይቃል፣ ገንዘቧን ይከፍላታል፣ ይቅርታ ይጠይቃል። ዳግም እንደዚህ አይነት ነገር ውስጥ እንዳይገባ ይደረጋል። ተግባባን እንጂ ሳሬ የሌለችበትን ሳሬን አታክ የምታደርጉ ከሆነ ነው እኛን አልፋችሁ ነው ሳሬን የምትነኩት። እኛን አልፋችሁ መጀመሪያ እኛን እዚህ ፊት ለፊቱ ያለነውን አልፋችሁ ሳሪን ታጠቋታላችሁ። በሳሪ ነው ዱባይ ውስጥ ቀና ብለን በጣም ሚሊዮን ኢትዮጵያኖች ቀና ብለን የምንሄደው በሳሪ አልሀበሻ ነው። አንደራደርም። እዚህ ቲክቶክ ላይ ምን ተለምዷል? የሆነ ሰው ቀና ሲል ያንን ሰው የማጥፋት አጀንዳ ነው ወይ? መሲም ሳሪ እስካላልሽ ድረስ ሳሪ የለችበትም የሚለውን ነገር ለመናገር ምንም የሚያሳቀቅሽ ነገር የለም። የምግብ ቤቱ ባለቤት ሳሪ ናት እንዴ? ይሄንን አዎ ወይ አይደለችም? በስ ሳሪ ናት። እኔ አላውቅም። ሳራቱን ሌሎቹን እኔ የማውቀው ነገር የለም። ልጅቷ ነገር ኦኬ አታውቂም። ኖ ምግብ ቤቱን ታውቂዋለሽ መሲ። ይሄን ምንም እንኳን አንቺን ያውቃለሁ እኮ ገባሽ? ግን ሳሪ እንዳልሆነች ታውቂያለሽ። ኖ ሳሪ እንዳልሆነች ታውቂያለሽ። የሰው ልጅ አንድ ሞት ነው ያለው ምድር ላይ። ሀቅ ተናግሮ የሰው ልጅ መሞት ካለበት ይሞታል። ገባሽ መሲ? የምግብ ቤቱ ባለቤት ወንድ ነው ከሳሪ ጋር ምንም የሚያገናኝ ይኸውልሽ መሲ ወንድም ሳሪ ያስከፋቻችሁ ሰዎች ካላችሁ ይዛችሁ ነው። ኢማራት ላይ የሚፈራችሁ ማንም ሰው የለም። ህግና ህግ ነው የሚያስተዳድረው። ሳሪ ከህግ በላይ የምትሆነው ምንም መንገድ የለም። ሳሪ ያጠፋችሁ ጥፋት ካለ ትናንሽ ቤት ማለት 4 እና 5 ሰው ቤት እንኳን ሳሪ ትጠራለች ስትባል እንደ ባለ ሀብት ሳትንጠራራ መጣ ማብራሪያ የምትሰጥ ሰው ናት። ዛሬ ምንም እንዳላደረገች አንቺም መሲም ደግሞ ሳሪ እንዳልሆነች ውስጥ ሻቃል አይደለ? ለምን ሰው ውስጥ ቅሬታ እንዲፈጠር ታደርጊያለሽ? ሳሪ አይደለችም ልጅቷ። ነገ ትመጣለች፣ ልጅቷ ትናገራለች። የምግብ ቤቱን ባለቤት ህዝቡም ያውቀዋል። ተግባባን? ስለዚህ ግን የሆነ ሰው እንትን ሲባል የሆነ ሰውን የሆነ የሚጠቅም ለወገኑ የሚጠቅምን ሰው ግን አታክ አድርጋችሁ አታምጡ። ትናንትና ማናቃቸው የምግብ ቤት ባለቤቶች በበደሉት በደል ዛሬ ሳሪ ላይ አታክ አታድርጓት። እኛን አልፋችሁ ነው ሳሪ የምታጠቁት እያልናችሁ ነው። ጉቺ የምትሉት ነገር ካለ በሉ። መሲ አንቺም ሀያትም ያላችሁትን ነገር ሰምተናል። በተለይ የልጅቷ ዘመድ ነኝ ያለችው ልጅ ሀያት ሰምሃው የሆነ ኢሞሽንም ምናምንም ይታይብሻል ማለት ስታወሪ ዲስሪስፔክትም ያለው ነገር የሆነ አይነት ድባብ ለመፍጠር ፈልግሻል። ኢን ዘ ፈርስት ፕሌስ እዚህ ውስጥ ላላችሁ ሰዎች መናገር የምፈልገው መሲ ብላዋለች ሳራ አልሀበሻ እንዳልሆነች ሁለታችሁም ቪዲዮ የሰራችሁም ያቺኛዋም ታውቁታላችሁ። ግን የገባይ ነገር የሆነ ብዥታ ግርታ ለመፍጠር ፈልጋችኋል። ሳራ አልሀበሻ አይደለም ቤቷ የሰራን ላልሰራ ለተቸገረ ሰው የምትደርስ ለኛ ለተረፈን የምትደርስ መልካም እህታችን ነች። መሲ ተናግራለች። ካጠፋችም ስተትም ካለ በዚህ ልክ እናንተ ወጣችሁ ልታብጠለጥሏት የማንም ቪዲዮ መስሪያ የማንም መፖሰቻ የምትሆን ሴት አይደለችም። ብቸኛዋ ኢትዮጵያዊ ሴት ብቸኛዋ ዱባይ ላይ ኢትዮጵያን የምናይባት መልካም እህታችን ነች። እየሰማን ነው። እየላካችሁልን ነው አይደል? ታውቁታላችሁ አይደል? መሲም ታውቂያለሽ፣ ሁላችሁም እዚህ ታውቃላችሁ። ይሄው እየላካችሁልን ነው። ስለዚህ አይነት ነገር ስሟን ማጥራት ያልፈለጋችሁበት ምክንያት ሳራ ላይ ተደራጅታችሁ ልትሰሩ የፈለጋችሁ ነገር አለ። እመቤቴን የሚሰራ ሰውን ገና ለገና የሆነ ነገር ስንከፍት እዚች ሀገር ላይ እጅጃችንን እግራግራችንን ለማለት የምትነሱ ሰዎች ስርዓት መያዝም አለባችሁ፣ በህግ መጠየቅ አለባችሁ። ነገ እናንተ የራሳችሁን ነገር ስትከፍቱ እንደዚህ ነው የሚያደርጓችሁ። እኛ ፌመስ ስለሆን ታዋቂ ስለሆን ነው ከጎናችን የምትቆሙ። ታዋቂ ያልሆናችሁ ግን ወደታች ነው የሚዘቀዝቋችሁ፣ ወደታች። ምክንያቱም የእናንተ አንድ ሰው ቪዲዮ ወጥቶ ሲሰራ ኤቪደንስ ሊኖር ይገባል። ያለ ኤቪደንስ ሊኖር አይገባም። ዛሬ እህቶቻችን የት ነው ያሉት? አጥፍታችሁ ተመልሰው ሰው ቤት እንዲገቡ እያረጋችኋቸው ነው እድሜ ልካቸውን። ሳራ እኮ ከሰው ቤት ተነስታ ነው እዚህ የደረሰችው። እኛም ከሰው ቤት ተነስተን ነው እዚህ መድረስ ያለብን። ስለዚህ እውነቱን የምትናገሩ ከሆነ እንቆማለን። ይኸው እየጻፋችሁ ነው። በውስጥ ለምን በውስጥ እየላኩ ነው። ልባችሁ እውነቱን ያውቀዋል። ስለዚህ ከሳራ